ሰላም ውድ ቤተሰብ እንዴት አላችሁ? እኛ ደህና ነን። ዛሬ ላዘጋጅ ያሰብኩት ስላይስ ድንች፣ ማርኔትድ የሆነ ስጋ፣ ዘይት፣ ቁንደ በርበሬ፣ ጨው፣ የተፈጨ ነጭ ሽንኩርት ማርኔትድ አድርጌዋለሁ ለ20 ደቂቃ። ቀይ ሽንኩርት፣ ቃሪያ፣ ቲማቲም፣ ሮዝመሪ ስፓይሲ አድርጌ ቀምሜዋለሁ ለ20 ደቂቃ። ይህንንም ለ20 ደቂቃ ድንች ስላይስ የሆነ አዘጋጅቼዋለሁ። ፕሮቮሊ ቺዝ ስላይስ አዘጋጅቻለሁ። ሰላጣ አለ። ይሄ ቲማቲም እና ቀይ ሽንኩርት፣ ቃሪያ፣ ሮዝመሪ በስፓይሲ ማርኔት አድርጌዋለሁ። በዚህ ፈጨዋለሁ ከጠበስኩት በኋላ። ተከታተሉን። ዛሬ ስፔሻሊ ስጋ ሳንድዊች ነው ሜኗችን። ተከታተሉ። መጀመሪያ ድንቹን ጠብሰዋለሁ። ድንቹን ብራውን እስከሚሆን ድረስ ከጠበስኩ በኋላ ብራውን እስከሚሆን አዘጋጀዋለሁ። እስከዛ ድንቹ እስከሚበስል ድረስ ዳቦውን ስላይስ አድርጌ እጠብሰዋለሁ። ቤተሰብ የዳቦ መቀቢያውን ሶስ በትንሽዬ ዘይት አድርጌ አበስለውና ውሃውን መጠጥ ሲያደርግ እፈጨዋለሁ ለዳቦ መቀቢያ። ድንቹ በዚህ መልኩ አዘጋጅቼዋለሁ። ተቀምሞ የተቀመመ ቁንዳበሬ ነጭ ሽንኩርት አድርጌ ቀምሜ ለብቻ ጠብሼዋለሁ። ሶሱ ከበሰለ በኋላ ውሃውን መጠጥ ሲያደርግ በዚህ እፈጨዋለሁ ለዳቦ መቀቢያ። ከዛ ዳቦውን ሰንጥቄያለሁ። ዳቦውን ከቀባው በኋላ ግብአቶችን በቅደም ተከተል እያስገባው ስጋው እንዳይጠነከር መጨረሻ ነው የምጠብሰው። ተከታተሉ። ይኸው የዳቦ መቀቢያውን በዚህ በኩል አስተካክዬዋለሁ። ብስል አድርጓል። ትንሽዬ የዳጣውን ሶስ ጨምራለሁ። ይህን ካዋጡ በኋላ በራሱ ስፓይሲ አሁን ዳቦን እጠብሳለሁ። ምን ጊዜም